ዋናው ስራ አስፈጻሚ ወደ ቤቱ እየተመለሰ ሳለ አንዲት ያገባት ሚስቱ በሁለት ጠንካራ ሰዎች እየተሳደደች መሆኗን ተመለከተ። ነገር ግን ወዲያውኑ ሊረዳት አልተንቀሳቀሰም። በምትኩ ሹፌሩን መኪናውን አቁሞ እንዲመለከት አዘዘው። ምክንያቱም በዚያኑ ጠዋት የጋብቻ ምዝገባቸው ላይ ሚስቱ የውጊያ ጓንት አድርጋ መምጣቷን አስተውሎ ነበረ። እሷ ተራ ሴት እንዳልሆነች እርግጠኛ ነበረ። እንደጠበቀውም ሆነ ሴቷ ሁለቱንም አጥቂዎች በጥቂት እንቅስቃሴዎች አሸነፈቻቸው። ይህ ትዕይንት ስለ እሷ የነበረውን አመለካከት ሙሉ በሙሉ ቀየረው። በዚያ ምሽት በእራት ጠረጴዛ ላይ እሷን የማትወዳት የቤት ሰራተኛ እንዳሰናበተ ነገራት። ከዚያም ማንኛውም ችግር ቢያጋጥማት በእሱ እንድትተማመን ነገራት። እሷ ግን ከልጅነቷ ጀምሮ ችግሯን ራሷ መፍታት እንደለመደች በቀላሉ መለሰችለት። ቀስ በቀስ የሴቷ ህይወት ታሪክ ተገለጠ። ከትንሽነቷ ጀምሮ በአባቷና በእንጀራ እናቷ ተገፍታ ነበረ። ያሳደገቻት ደግሞ አያቷ ብቻ ነበረች። የአያቷ ትልቁ ምኞት ከመሞቷ በፊት የልጅ ልጇን በጥሩ ቤተሰብ ውስጥ በትዳር ማየት ነበረ። ስለዚህም ሴቷ ይህንን ጋብቻ ተቀበለች። ነገር ግን በጋብቻ ምዝገባቸው ቀን ዋናው ስራ አስፈጻሚ ያልተለመደ አለባበሷን አይቶ በሀብታም ቤተሰብ ለመግባት የምትሞክር ሴት መሆኗን ገምቶ ነበረ። እሷ ግን የምትፈልገው የአያቷን ምኞት ማሳካት ብቻ እንደነበር አላወቀም። ሴቷ የጋብቻቸውን ዜና ለአያቷ ለመንገር በፍጥነት ወደ ቤት ሮጠች። ነገር ግን ስትደርስ አያቷ አርፈው ነበር። ብቸኛውን የምትወደውን ሰው በማጣቷ በመራራ ሐዘን አለቀሰች። በቀብር ስነ ስርዓቱ ላይ የአያቷን ውርስ ለእሷ ተላለፈ። በዚያን ጊዜ አባቷ በድንገት ብቅ ብሎ ንብረቱን ለመውሰድ ሞከረ። ሴቷ ግን ወዲያውኑ አስቆመችውና ችግር እንዳይፈጥር አስጠነቀቀችው። ይህን ሁሉ ዋናው ስራ አስፈጻሚ በአይኑ አየ። ከዚያም በኋላ ለእሷ ያለው ርኅራኄ መጨመር ጀመረ። ወደ ቤት ከተመለሰች በኋላ አንዲት የቤት ሰራተኛ ቀላል ልብሷን አይታ ራሷ ምግብ እንድታበስል አዘዘቻት። ሴቷ ምንም ሳትናገር አንድ ሳህን ኑድል አበሰለች። ዋናው ስራ አስፈጻሚ ወደ ቤት ሲመለስ የምግቡን ሽታ አሽቶ ፊቱን አፈገገ። ከዚያም የቅድመ ጋብቻ ውላቸውን አውጥቶ ከ3 ወር በኋላ እንደሚፋቱና ቤቱን ለእሷ እንደሚተው ነገራት። ሴቷ ግን ስለ ንብረቱ ምንም ፍላጎት ስላልነበራት ምንም ሳታመነታ ውሉን ፈረመች። በማግስቱ አባቷ እንደገና መጥቶ ውርሱን እንድታስረክብ ጫና አደረገባት። እሷ ፈቃደኛ ባለመሆኗ በስራዋ ሊያስፈራራት ሞከረ። የስራ ባልደረቦቿ ግን መጥተው አባረሯት። ከዚያ ከስራ በኋላ አባቷ የተከራዩን ሰዎችን እንዲከተሏት አላከ። ሴቷ ይህን በፍጥነት ተገንዝባ መኪናዋን አቆመች። ከአያቷ የተማረችውን የውጊያ ችሎታ ተጠቅማ አጥቂዎቹን በቀላሉ አሸነፈቻቸው። ይህንን ዋና ስራ አስፈጻሚ በሩቅ ሆኖ ተመለከተ። ለሚስቱ ያለው ፍላጎትና አድናቆት ከጊዜ ወደ ጊዜ እየጨመረ ሄደ። በዚያ ምሽት ስለ ማንነቷ ሲያጣራ ወደ አንድ ባር እንደሄደች አወቀ። ወዲያውኑ ወደዚያ ሄደ። በዚያ ሰዓቷ ከጓደኞቿ ጋር እየተዝናናች ሳለ አንድ ሰው ሊያስቸግራት ሞከረ። በወሳኝ ቅስፈት ዋናው ስራ አስፈጻሚ ገብቶ ሰውየውን አስተማረው። ከዚያ በኋላ ሁለቱ ትንሽ ተጨቃጨቁ። ነገር ግን ሴቷ ሰክራ ስለነበር በመጨረሻ እሱ ወደ ቤት ወሰዳት። በማግስቱ የቅርብ ጓደኛዋ ትናንት ማታ ምን እንደተፈጠረ ጠየቀቻት። በዚያ ጊዜ ዋና ስራ አስፈጻሚ በድንገት ታየና በውላቸው መሰረት የጋብቻቸውን ሚስጥር መግለጽ እንደማይችል አስታወሳት። ካልሆነ $100 ሚሊዮን ቅጣት መክፈል እንዳለባት ነገራት። ሴቷ ግን በቁጣ $100 ሚሊዮን ለእሷ ምንም እንዳልሆነ ሲፋቱም የወሰደችውን ሁሉ እንደምትመልስለት ተናገረ። በዚያ ጊዜ ዋና ስራ አስፈጻሚ ሴቷን ለገንዘብ ፈጽሞ የማትገዛ ሰው መሆኗን ተገነዘበ። የቅርብ ጓደኛዋ ቢያስፈልግ ያንን ቅጣት ለመክፈል እንደምትረዳት ነገረቻት። በዚያን ሰዓት ዋና ስራ አስፈጻሚ ከጓደኞቹ ጋር ደረሰ። ከዚያም ሁሉንም በማስደንገጥ ሴቷን ወደ እሱ አቅርቦ በእቅፍ ያዛት። ከዚያም በኩራት ለተሰበሰቡት ሁሉ ይህቺ ባለቤቴ ናት ብሎ አስተዋወቃት።